ለምንድነው ግን አንድ ሰው ጋር ጠጋ ብለን ስናወራ ቢኖረውም ባይኖረውም ችግር ነው የሚያወራህ? ለምን ይሆን? አንዳንዴ ያለውም ተቸገርኩ ሲልህ የተወሰነ ነገር አለው ብለህ የምታስበው አካልም ተቸገርኩ ሲል ስትሰማ፣ ምንም የሌለውም ተቸገርኩ ሲል ስትሰማ፣ እያንዳንዱ ሰው የሆነ የሚያማርር ኮምፕሌን የሚያበዛ በተለያየ አካል በተለያየ ግለሰብ በመንግስት በምናምን ኮምፕሌን ሲያበዛ ስታይ ምንድነው ብለህ ታስባለህ? ምን የሚል ያገሬ ብሂል አለ መሰለህ? እናቱ ገበያ የወጣችበት ልጅና እናቱ የሞተችበት ልጅ እኩል ያለቅሳሉ ይባላል። ችግራችን የተለያየ ልቅሷችን ግን አንድ አይነት ይሆናል። አይገርምም? እና ሁሉም አልቃሽ ቢሆንም